የአዲስ ላይፍ ደንበኞቻችን ዛሬ አዲስ ላይፍ ከሚያስገነባቸው ሳይቶች ውስጥ በግንባር ቀደምትነት ከሚጠቀሱት አንደኛው ቫቲካን ሳይት ይገኛል። ዛሬ ቫቲካን ሳይት ላይ ለመኪና ፓርኪንግ ከምንጠቀምባቸው ስፔሶች ውስጥ የፐብሊክ ስፔስ አንደኛው ይገኝበታል። በመቀጠልም ቤዝመንት 2 ይኖረዋል። ከዛ ደግሞ G+2 የሚሆኑ የመኪና ፓርኪንጎች ይኖራሉ ማለት ነው። እንደምትመለከቱት ከ4 ወር በኋላ የሚጠናቀቀው የሳይታችን የመስኮት ገጠማ ስራ እየተከናወነ ይገኛል። አብዛኛው ቤዚክ የሚባሉ ነገሮች እያለቁ ይገኛሉ። በመቀጠል ደግሞ የሚቀሩ ፓርኪንጎቹ ውስጥ ላይ ገባ ብለን የምናየው ይሆናል። እንግዲህ ተመልካቾቻችን የውጭውን ፐብሊክ ስፔስ አይተናል። ከዚህ በታች 2 ቤዝመንት ይኖራል። ይሄ አሁን ያለውበት ግራውንድ የመኪና ፓርኪንግ ማቆሚያ ነው። ይሄኛው መግቢያው ነው የሚሆነው ማለት ነው። ከላይ ደግሞ ያለውን የመኪና ማቆሚያ ማሳያችሁ ነው። እንግዲህ እንደምትመለከቱት ይሄኛው G+1 ላይ የሚገኝ የመኪና ፓርኪንጋችን ነው። 2 መኪኖችን ጎን ለጎን ማሳለፍ የሚችል በቂ የመኪና ፓርኪንግ ነው። አዲስ ላይፍ በግንባታ ጥራት የማይታማ ድርጅት ነው። እንግዲህ ለበለጠ መረጃ ደግሞ ታች ባለው ስልክ ቁጥር ደውላችሁ አሎ በሉ።